ሰላም ዛሬ በሚስተር ፕሮሞተር ልናይ የፈለግነው የዩቲዩብ ቻናል ዞላ ቲዩብ የተሰኘ የዩቲዩብ ቻናል ነው። የዩቲዩብ ቻናል ወደ 37000 ሰብስክራይበር አለው። ከ141 ቪዲዮዎች አሉት። እንግዲህ ዞላ ቲዩብ ላይ የምናያቸው በጣም ከየት መጡ የሚያስብሉ የርዕስ አሰጣጦችን እናይበታለን። ከዛም በተረፈ አብዛኛው ቪዲዮቹ ላይ ያሉት ሰዎች ብለርድ የሆኑ ናቸው። አብዛኛው ማለት ይቻላል ብለርድ የሆኑ ሰዎች ናቸው የሚታዩት። ከዛም በተጨማሪ የሆነ ታሪክ እውነት ታስመስሎ ለማቅረብ የሚመስል ጥረት የሚታከልበት የዩቲዩብ አይነት ነው። ለምሳሌ ያለ ሳሚ ያልታሰበ ጥቃት ደረሰ፣ ያልታሰበ ሚስጥር ወጣ፣ እናትና ሚስት ፊት ለፊት ተፋጠጡ፣ የሚስት የተደበቀው እውነት አወጣች፣ አይነ ስውሩ ባሏ ልጇን ገላግሏት ከባለቤቱና ከምናምን ጋር ተፋጠጡ፣ አሳዛኝ ዜና ምናምን፣ ቀረጻ ተቋረጠ፣ ዞላ ተናደደ፣ ስቅስቅ ብላ አለቀሰች። ብቻ አንዳንዴ በጣም ወጣ ያሉ እንዴት እንደሚመጣላቸው አላውቅም። ብቻ ያልታየ የዞላ ምናምን አኗኗር፣ የሰው ሚስት ቀምቷል ተባለ ምናምን የሚባሉ አንዳንድ ስቶሪዎች አሉ። አይዶን ነው ከየት እንደሚያመጣቸው ብቻ አላውቅም። ግን ብዙ የተጋነነ ርዕስ ለማመን የሚከብድ ግን ለማሳመን የሚጣጣር የዩቲዩብ ይዘት ያለው ቻናል ነው። አሳዛኝ ዜና፣ ቀረጻ ተቋረጠ፣ አስገራሚ ክስተት፣ በቀረጻ ያልታሰበ ተፈጠረ ምናምን ተፈጸመበት፣ ያልታሰበ ያልተጠበቀ ያልታሰበ ውሸት ተጋለጠ። በቃ እንደዚህ ያሉ ዜናዎች። በቁጥር ሰው ያልተጠበቀ ነገር ገጠመ፣ በሰርጓ ቀን የተከዳች ሴት የጤና መቃወስ ገጠመው፣ ራስን እስከ ማጥፋት ድረስ ምናምን። ግን ኦል ነው ማለት ይቻላል ብለርድ የሆኑ ኬዞች ናቸው። ኬዙን ከእንትኑ ጋር ብታገናኙት ሪል ቢሆን እዚህ ላይ ራሱ የሚቀርብ አይመስልም ነበረ። ማለት በዚህ ደረጃ እንዴት ርዕስ እንደዚህ ተጋኖ ብለርድ ሆኖ አይዶን ነው የሆነ ብቻ ራስን ሎላ አደጋ የሚሰጥ አሳልፎ ሰጥቶ የሚቀርጸው ነገር ምናምን ነገር ያለ ይመስላል። ግን የሆነ እኔ አብዛኛውን እውነት ነው ብዬ ለመቀበል ያዳግተኛል። ለምን ኦል ኖርማል ይቻላል። በቃ ተፈጠረ፣ ያልተጠበቀ ሚስጥር ወጣ። አይዶን ነው እንዴት ራሱ ሚስጥር እንደሚወጣ እዚህ ላይ አላውቅም። ግን ደግሞ ብዙ ተከታይ አለው። ብቻ ዛሬ ልንዳስስ እና ልናይ የፈለግነው እንደነዚህ ያሉ የዩቲዩብ ቻናሎች አይደል ነው ምን ሊነግሩን እንደፈለጉ ምን ሊያስተላልፉልን እንደፈለጉ ስለማይታወቅ ከሱ መልስ ብናገኝ እላለሁ። እገታ ሲፈጽም ምናምን አለ ባይዘው እዚህ ላይ ያሉት አንዳንድ የቪዲዮ ታይትሎች ራሱ ምንድነው ስሙ ይሄ የህግ እንትን የሚያስፈልጋቸው ቪዲዮዎች ናቸው። ሽፋን የሚያስፈልጋቸው እገታ ካለ አጋቹና የታገተው አካል የታገተውም አካል መገኘት አለበት፣ አጋቹም መያዝ አለበት። እንዲህ በቃ ጠንከር ያሉ ነገሮች ስላሉበት ከህግ አግባብም የሆነ ወጣ ያለ ነገር ስላለበት ውድ አድማጮች፣ ተመልካቾች፣ የዚህ ዩቲዩብ ተከታታዮች እዚህ ላይ የምታዩዋቸው የዩቲዩብ ይዘቶች ሰሟት ትንሽ ገነን ያሉ ናቸው ከርዕስ ከቪዲዮ አሰራሩ ከምናምን አንፃር እና ኦልሬዲ ማስክ አድርጎ ራሱንም ሀይድ አድርጎ ነው የሚሰራው አንዳንድ ቦታዎች ላይ። ብቻ እስኪ ጋብዣችኋለሁ እዩትና እስኪ እናንተንም ማሳብ እፈልጋለሁ። አመሰግናለሁ።